ቢግ ፓወር መልቲቫይታሚን ኢትዮጵያ ውስጥ በህገወጥ እየተሸጠ ያለ መልቲቫይታሚን ሲሆን ይህ መልቲቫይታሚን ህጋዊ ፍቃድ አለው ወይ? ጥቅሙ ምንድን ነው? ጉዳቱስ ምንድን ነው? እንዲሁም አጠቃቀሙን እንዴት ማወቅ እንችላለን? ምን የተለየ ነገር አለው የሚለውን በዛሬ ቪዲዮችን የምናይ ይሆናል ማለት ነው። በመጀመሪያ ቢግ ፓወር መልቲቫይታሚን ምንድን ነው? ቢግ ፓወር መልቲቫይታሚን ሲሆን መልቲቫይታሚን ማለት ሰውነታችን በትንሽ መጠን የሚፈልገው ንጥረ ነገር ነው። ንጥረ ነገር ምንድን ነው ካላችሁ ሰውነታችን ለመንቀሳቀስ ለመኖር ጉልበት ለማውጣት የሚያስፈልገን ንጥረ ነገር ነው። ይሄ ንጥረ ነገር ወይም ደግሞ ኒውትረንት ከምግብ የምናገኘው ሲሆን ኒውትረንትን ወይም ደግሞ ንጥረ ነገርን ሳይንስ ለሁለት ይከፍሏል። ሰውነታችን በብዙ መጠን የሚፈልገው እንዲሁም ደግሞ ሰውነታችን በትንሽ መጠን የሚፈልገው ብሎ ለሁለት ይከፍሏል ማለት ነው። ሰውነታችን በብዙ መጠን የሚፈልገውን ማክሮ ኒውትረንት ብሎ ይጠራዋል። ከዚህ ውስጥም ደግሞ ፕሮቲን፣ ካርቦሃይድሬት እና ፋት ይገኙበታል። ማይክሮ ኒውትረንት የምንለው ደግሞ ቫይታሚን እና ሚነራልን የሚይዝ ነው ማለት ነው። ስለዚህ ቢግ ፓወር መልቲቫይታሚን የሚመደበው ከማይክሮ ኒውትረንት ወይም ደግሞ ሰውነታችን በትንሽ መጠን ከሚፈልገው ንጥረ ነገሮች ውስጥ የሚመደብ ነው። ቢግ ፓወር መልቲቫይታሚን ከሚይዛቸው ንጥረ ነገሮች ውስጥ ደግሞ ቫይታሚን ቢ ሲገኝበት ይህም ደግሞ ሜታቦሊዝምን ለማፍጠን ፋስት ለማድረግ የሚጠቅም ነው። ይህም ደግሞ ቶሎ ቶሎ ምግብ እንዲፈጭና ቶሎ ቶሎ ምግብ እንድትመገቡ ወይም ደግሞ እንድትጠቀሙ የሚያደርጋችሁ ነው። ቫይታሚን ሲን ደግሞ በዚሁ የሚይዝ ሲሆን ቫይታሚን ሲ ደግሞ የበሽታ የመከላከል አቅምን በመጨመር እንዲሁም ደግሞ ከቫይታሚን ኢ ጋር በመቀላቀል ደግሞ የቆዳን ጤንነት ውበትን የሚጨምር ነው። እንዲሁም ደግሞ እርጅናን በመከላከል የሚታወቅ ቫይታሚን አይነት ነው ማለት ነው። ሌላም እንደነ ቫይታሚን ኬ፣ ዲ3 ቫይታሚን ዲ3 በተለይ ደግሞ የአጥንትን ጤና ለመጠበቅ የሚጠቅም ነው። ምክንያቱም ካልሽየምን አብዞርብ በማድረግ ማለት ነው። ከዚህ በተጨማሪም ደግሞ ማግኒዥየምን ይዛል። ማግኒዥየም የሚታወቀው እንቅልፍ እጥረት እንዳይኖርባችሁ በቂ እንቅልፍ እንድታገኙ የሚጠቅም ሚነራል በመሆን ይጠቅማል ማለት ነው። እዚህ ጋር ማስተዋል ያለባችሁ ነገር ቢግ ፓወር መልቲቫይታሚን የህንድ ምርት ነው። የህንድ ምርት እንደመሆኑ እንዲሁም ደግሞ እኛ ሀገር ላይ የሚገባው ያለ ፍቃድ እንደመሆኑ በኢትዮጵያ መድኃኒት ባለስልጣን ያለ ቁጥጥር ስለሚያልፍ ይህም ደግሞ መድኃኒቱ ምንም አይነት ዋስትና እንዳይኖራችሁ ከወሰዳችሁት በኋላ ይህንን ቫይታሚን ከወሰዳችሁ በኋላ ማንንም ተጠያቂ እንዳታደርጉ ስለሚያደርጋችሁ ማለት ነው። ሁለተኛው ደግሞ ምንድነው? ከመጠን በላይ ስትወስዱት ምን አይነት ጉዳት ሊከሰት ይችላል? ከመጠን በላይ ሲወሰድ ምን ሊከሰት ይችላል የሚለውን ነገር ለማየት ወይም ደግሞ ለመለየት ምን ማድረግ ይኖርብናል? ሁለት አይነት አለ የቫይታሚን አይነቶች፣ ፋት ሶሉብል እና ዋተር ሶሉብል ምንለው ማለት ነው። ዋተር ሶሉብል በውሃ የሚሟሟ ነው፣ ልክ እንደነ ቫይታሚን ቢ እና ቫይታሚን ሲ ማለት ነው። በቀን ውስጥ በውሃ ማምቶ ልታጡ ትችላላችሁ። ማለትም ይህን ያህል ለረጅም ጊዜ በሰውነታችን ውስጥ የሚቆይ ነገር አይደለም። ፋት ሶሉብል የሚባሉት ግን እንደነ ቫይታሚን ኤ፣ ዲ፣ ኬ የምንላቸው ፋት ሶሉብል የሆኑት ግን በሰውነታችን ውስጥ በረዥም ጊዜ የሚቆዩ ናቸው። እነዚህም ደግሞ በብዙ መጠን ሰውነታችን ውስጥ በቆዩ ቁጥር ደግሞ ኩላሊታችን የሚያጠራበትን መንገድ ጫና ላይ በመፍጠር የኩላሊት ጠጠር ብሶም ደግሞ ኩላሊት ፌል እስከማድረግ ድረስ ሊደርስ ይችላል ማለት ነው። ሌላው ደግሞ የጉበት ላይም ደግሞ ጫና በመፍጠር ሰውነታችን ከአቅሙ በላይ እነዚህ ቫይታሚኖች በመያዙ እነዚህ ፕሮሰስ ለማድረግ ደግሞ ጉበታችን ጫና ውስጥ ይገባና የጉበት በሽታንም ሊያስከትልብን ይችላል ማለት ነው። ከዚህ ጋር ተያይዞ የድካም ስሜት፣ የማስታወክ፣ የራስ ምታት፣ የሆድ ህመም ሊከተልባችሁ ይችላል። እነዚህ ቀላል የሚባሉት የቫይታሚኖቹ ጉዳት ናቸው ማለት ነው። ይህ ታዲያ መልቲቫይታሚን ቢግ ፓወር መልቲቫይታሚን የምንለው በኢትዮጵያ ውስጥ እንደ ፍቃድ እንዳለመኖሩ እንዲሁም ደግሞ የተሻለ መልቲቫይታሚኖችን መጠቀም እንደምትችሉ ማወቅ ይኖርባቸዋል። ምክንያቱም መልቲቫይታሚን ሲባል ብራንድ ያላቸው እና ደግሞ የጀርመን ምርት የሆኑትን ብትጠቀሙ የተሻለ ነው። ምክንያቱም ከሴፍቲም እንዲሁም ደግሞ ከኳሊቲም አንጻር ማለት ነው። እነዚህን ሰፕሊመንቶች ወይም ደግሞ እነዚህ መልቲቫይታሚኖች ከየት ይገኛሉ ከተባለ ሰፕሊመንት ስቶሮች አሉ። የተለያዩ ሰፕሊመንት ስቶሮች አሉ። በተለይ አሁን ደግሞ በጣም በስፋት የተስፋፋ ነው ኢትዮጵያ ውስጥ። ከነዛ ማግኘት ትችላላችሁ። ኳሊቲ የሆነውን ከሙሉ መረጃ ጋር እንዴት መጠቀም እንዳለባችሁ እና ደግሞ ምን ሁኔታ ላይ ስትሆኑ ደግሞ ማቆም እንዳለባችሁ ከሙሉ መረጃ ጋር በእናንተ የሰውነት ሁኔታ አይተው የሚሰጧቸው ይሆናል ማለት ነው። ስለዚህ ይሄም አንድ አድቫንቴጅ ነው። ሁለተኛው ደግሞ ፋርማሲ ሄዳችሁ መግዛት ትችላላችሁ። ስለዚህ ዋስትና ካለው ተጠያቂ የሆነ ነገር እንኳን ቢደርስባችሁ ተጠያቂ እንኳን ማድረግ ከምትችሉት አካል ብትገዙ የተሻለ ነው ብዬ አስባለሁ። ለዛሬ ይዤላችሁ የመጣሁትኝ ስለ ቢግ ፓወር መልቲቫይታሚን ጥቅሙን፣ ጉዳቱን እንዲሁም ደግሞ እንዴት ማግኘት ይቻላል፣ አጠቃቀሙስ ትክክለኛ መልቲቫይታሚን ነው ወይ፣ ብጠቀመው ምን አይነት ችግር ይመጣብኛል የሚለውን በትንሹም ቢሆን አሳይቻችኋለሁ ብዬ አስባለሁ። በሌላ ቪዲዮ በሌላ ሀሳብ እንዲሰራላችሁ የምትፈልጉትን ነገር ኮሜንት ላይ ማስቀመጥ እንዳትረሱ። ይህ ቪዲዮ ከወደዳችሁት ላይክ፣ እንዲሁም ደግሞ ቤተሰብ መሆን ከፈለጋችሁ ሰብስክራይብ፣ ሌላ ቪዲዮዎችን ደግሞ ስለቅ ቶሎ እንዲደርሳችሁ ደግሞ የደወል ምልክቷን መንካት እንዳትረሱ። በሌላ ቪዲዮ በሌላ ሀሳብ እስክንገናኝ ድረስ ፒስ አውት።